እኔ ገንዘብ አይቼ ነው እንዴ እናቴ ያልኩሽ ነው ሰላም እንደዚህ ይባላል እናማ ልከስሽ ነው ለአባትሽም እያሰብሽለት እሺ ልጅሽንም ደግሞ ለአባዬ ትሰጫለሽ እና ምንም አይነት ንብረት ደግሞ አታገኝም እንደዚህ ያደርጋል አታደርጊው ሜሪ አሁን ግን ሁለታችሁ ምስክር ትሆናላችሁ እኔ በሰላም ላይ ልመሰክር አባዬ እኮ አባትሽ ነው ችግር የለውም ኤቢ ግጥም አድርጌ መሰክራለሁ እሺ ምታያለሽ ቤቱ የኔም ያንቺም በቃ መጣው የት ልጅ ደረጀ ይቅርታ ደረጀ ባዶ ክፍል ፈልገህ ግባ እናተኛ ባዶ ክፍል አልተኛም ማርቲ ይኸውልሽ እንደውም በቃ ተወለድ በቃ አንድ ቀን እኮ ነው ማርቲ አንድ ቀን ይቅርታ አድርጊልኝ 2 ቀን ማለቴ ነው 2 ቀን ነው እኮ የተሳሳትኩት 2 ቀን ምን ሆነ ነው ስታነክስ ነበር መኪና ገጨኝና ወድቄ ሞት እምቢ አለኝ ማርቲ እንዳንቺ ጨከነብኝ ሞት እንኳን ጨከነብኝ በእኔ ላይ ደርጆጣ ሂድና እንግዳ ክፍል ገብተተኛ አልተኛም ማርቲ አልተኛም ቆይ ማርቲ ምን አደረኩ ነገርኝ እስኪ ምን አጠፋሁ ልጅ ወለድኩኝ እንጂ ነፍስ አላጠፋው ማገጥኩኝ እንጂ ልጅ አልከተልኩም ማርቲ ምን አጠፋው ደርጅ አትጩህ ቁጣ ምን አጠፋው ተይ ማርቲ ተይኝ አልኩሽ ደርጅ በቃ ተነስጣ እሺ ማለት ይኸውልሽ እኔ ያመመኝ ምናልባት በሞት እንኳን እኔ ይቅርታ ብዬሻለሁ አንቺ ደግሞ መቃብሬ ላይ ቆመሽ ይቅር ብለሽ መጨረሻችን እንደዚህ ሆነና ናታን አባይ ትልቁን ይሄንን አይደለም ይኸውልሽ ትልቁን ሰላም ቀሰልሽ እንዳትወጪ ትልቁን ናታን ሰማሃል አባይ ያንን እኮ ነው ይሄንን አይ ሰላም አንቺ ሰላምሽ ይጥፋ አንቺ ቀስ ብለዋል ሰላም
ልጆች መክሰስ በሉ? አዎ ውሃና ምጥን ናቸው ያሉት በሉ። ኤቢና ዳጣስ? አይ እነሱ ክፍላቸው ናቸው። ምሳቸውን በደንብ ነው የበሉት አይደል? አዎ በደንብ ነው የበሉት። አንቺ ቤቱን ለቅቄላችሁ ሄዳለሁ ስላልሻቸው ጨምረው ነው የበሉት። አይ ጥሩ። ለዛ መድኃኒት የምናስቀምጥበትን ቦታ ታውቂዋለሽ አይደል? አዎ አውቀዋለሁ። ጎሽ በቃ ቀዩን የመድኃኒት መያዣና ውሃ ይዘሽልኝ፣ ራሴ ሊፈነዳል። እሺ እሺ እትዬ አመጣልሻለሁ። እሺ ሄሎ ማዬ። ናታን ደረጀ እንዴት ነው? ካርድ አውጥቼለታለሁ። ትንሽ ወድቋል መሰለኝ። የተጎዳ አካል አለው። ምን ሆነ የተጎዳው? ጭንቅላቱም ላይ ትንሽ ተጎድቷል። የደማ ነገር አለን። እዚህ ከምንናኮር ለምን አንግባባም? ድሮም እንዲሁ አንተ ፈሪ ነህ። አይ እንግዲህ አንተን የወንድምነቱ ይበልጣል ብዬ ነው እንጂ መሳሪያ እንዳስገዛው ብታውቅ እንዲህ አትለኝም ነበር። መሳሪያ አስገዛህ እንዴ? ሊገዛ ነው። ደግ ጥሩ አድርገሃል። ወንድማማችነቱ ይበልጣል። በንግግር የማይፈታ ነገር የለም። ታውሳላችሁ? አዎ እኔ አስታውሳለሁ። ስናልፍ ማለት ነው ያየነው ኬክ 500 ውሃ እሱን አይደለም። ምኑ ነው ታዲያ? ስለ ቃዴስ ቃዴስማ ልግዛላችሁ ኑ ለጋብዛችሁ ሲል ከዛ እሷ ደግሞ እምቢ አለች። እንዴ ወስጄ ልጋብዛችሁ ነበር ያላችሁ? አዎ። እና አንቺ ለምን እምቢ አልሽ? እና እጇን ያዛትና ማለት ነው። ከዛ እነሱ ሁለቱ ተጣሉ። እንዴት አድርጎ ነው እጅሽን ያዘሽ? እንደዚህ አድርጎ ማለት ነው። እንደዚህ ያዛትና ከዛ በኋላ ሰላም ብሎ ሰላም ማለት እንደዚህ ጥብቅ አድርጎ